በስልካችሁ ብቻ ብራንድ የዩቲዩብ ቻናል ከፍታችሁ ገንዘብ መስራት ትችላላችሁ። ገንዘብ የሚሰራ የዩቲዩብ ቻናል በስልካችሁ ብቻ እንዴት መክፈት እንደምትችሉ የማሳያችሁ ይሆናል። ይሄንን ቪዲዮ ካያችሁ በኋላ ትክክለኛ የዩቲዩብ ቻናል በስልካችሁ ከፍታችሁ ገንዘብ መስራት ትችላላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በቀጥታ ወደ ቪዲዮ። በመጀመሪያ ወደ ዩቲዩብ እንገባለን። ወደ ዩቲዩብ ከገባን በኋላ ከስር የፕሮፋይላችን አይከን አለች። የፕሮፋይል አይከናችንን እነካለን። በዚህ መልኩ ካመጣልን በኋላ ከላይ ስዊች አካውንት ምትላለች። ስዊች አካውንት ምትሏን አንዴ እናካታለን ማለት ነው። እዚህ ጋር እንደምታዩት ከላይ የፕላስ አይከን አለ። የፕላስ አይከኑን አንዴ እነካዋለን። በዚህ መልኩ እዚህ ጋር የስልካችሁን አሻራ ወይም ፓተርን አስገቡልናል። የስልካችንን አሻራ ወይም ፓተርን እናስገባለን። በዚህ መልኩ ሲያመጣልን ክሬት አካውንት የሚል አለ። ክሬት አካውንት የሚለውን እነካዋለን። ሁለት አይነት አማራጮች ያመጣልናል። እኛ ከዚህ ውስጥ ፎር ማይ ፐርሰናል ዩዝ የሚለውን የመጀመሪያውን እሱን እንመርጥና እሱን አንዴ እነካዋለን። ወደዚህ ፔጅ ያስገባናል። የመጀመሪያው ላይ ስማችሁን ትጽፋላችሁ። ቀጥሎ ያለው ላይ ደግሞ የአባታችሁን ስም ታስገባላችሁ ማለት ነው። ይሄንን አካውንት የምከፍትለት ልጅ ሄኖክ ፍቃዱ ስለሆነ የመጀመሪያው ላይ ሄኖክ ብዬ አስገባለሁኝ። ቀጥሎ ያለው ላይ ደግሞ ፍቃዱ ብዬ አስገባለሁኝ ማለት ነው። እናንተም በዚህ መልኩ ታስገባላችሁ። ስማችሁንና የአባታችሁን ስም ካስገባችሁ በኋላ ከስር ኔክስት የሚል አለ። ኔክስት የሚለውን እንጫነዋለን። ወደዚህ ፔጅ ያስገባናል። እዚህ ጋር የተወለዳችሁበትን ቀን ወርና ዓመተ ምህረት ነው የምታስገቡት። እድሜያችሁ ስታስገቡ እድሜያችሁ ከ18 ዓመት በላይ መሆን አለበት። ስለዚህ እድሜያችሁን በትክክል ማስገባት አለባችሁ። ስለዚህ ይሄ ወንድማችን የተወለደበትን ቀን ወርና ዓመተ ምህረት አስገባለሁኝ። እንደምታዩ በዚህ መልኩ አስገብቻለሁ። ከስር ደግሞ ጄንደር የሚል አለ። ሴት ከሆናችሁ ፊሜል፣ ወንድ ከሆናችሁ ሜል የሚለውን ትመርጣላችሁ። ስለዚህ እኔ እዚህ ጋር ሜል የሚለውን መርጥና ከስር ኔክስት እለዋለሁ ማለት ነው። ወደዚህ ፔጅ ያስገባናል። እዚህ ጋር እንደምታዩት ኢሜይላችሁን ነው የምትመርጡት። ሁለት አይነት ኢሜይል ሰጥቶናል ማለት ነው። ከስር ደግሞ ክሬት ምትላለች። እሱን በመንካት የራሳችሁን ኢሜይል ማስገባት ትችላላችሁ። ነገር ግን ራሱ የሰጠን ዩቲዩብ አለ። ሁለት አይነት አማራጭ አለን። አንዱን ከዚህ ውስጥ መርጥና ኔክስት እንለዋለን ማለት ነው። ስለዚህ እኔ አንደኛውን መርጥና ኔክስት እለዋለሁ። እዚህ ቦታ ፓስወርዳችንን የምናስገባበት ቦታ ነው ማለት ነው። ከላይ ራሱ እንደምታዩት ክሬት ስትሮንግ ፓስወርድ ነው የሚለው። ስለዚህ እዚህ ጋር ስትሮንግ የሆነ ፓስወርድ ነው የምናስገባው። ስትሮንግ ደግሞ ስላችሁ አት እና ሃሽታጎችን እያስገባችሁ ቁጥርና ፊደሎችን አንድ ላይ እየደበላለቃችሁ ብታስገቡ በጣም ጠንካራ ይሆንላችኋል ማለት ነው። ስለዚህ ማንም ሰው እናንተን ሃክ ማድረግ አይችልም። ስለዚህ ጠንካራ ቢሆን መልካም ነው። አሁን እኔ በዚህ መልኩ አስገብቼ ጨርሻለሁኝ። ከስር ኔክስት የሚል አለ። ኔክስት የሚለውን እጫነዋለሁኝ። እዚህ ጋር እንደምታዩት ኢሜይላችንን አምጥቶልናል ማለት ነው። ይሄኛውን ኢሜይል እናንተ መርሳት የለባችሁም፣ ጽፋችሁ ማስቀመጥ ይኖርባችኋል። ይሄኛው ኢሜይል የዩቲዩብ ቻናላችን ኢሜይል ስለሆነ ጽፋችሁ ብታስቀምጡት መልካም ነው ላለውኝ። በዚህ መልኩ ካየን በኋላ ከስር ኔክስት የሚል አለ። ኔክስት የሚለውን እንጫነዋለን። ወደዚህ ፔጅ ያስገባናል። እዚህ ጋር እናንተ ማንበብ ትችላላችሁ። እዚህ ጋር የዩቲዩብን ህጎች መስማማታችንን የምናረጋግጥበት ቦታ ነው። ከስር አይ አግሪ ምትላለች። አይ አግሪ ምትሏን እንጫናታለን። አሁን ፐርሰናል አካውንት ከፍተን ጨርሰናል። ነገር ግን አሁን ፐርሰናል አካውንት የከፈትነውን ወደ ብራንድ መቀየር ይኖርብናል ማለት ነው። ይሄንን ፐርሰናል አካውንት እንዴት ወደ ብራንድ መቀየር እንደምንችል አሁን አሳያችኋለሁኝ። በመጀመሪያ ወደ ክሮም ትገባላችሁ። ወደ ክሮም ከገባችሁ በኋላ ከላይ www.youtube.com ብላችሁ ሰርች ታደርጋላችሁ። በዚህ መልኩ ወደ ዩቲዩብ ነው የሚያስገባን። ከላይ 3 ነጠብጣቦች አሉ። 3 ነጠብጣቦችን አንዴ እንጫናቸዋለን ማለት ነው። እዚህ ጋር ዲስክቶፕ ሳይት የሚል አለ። ዲስክቶፕ ሳይት የሚለውን እንጫነዋለን። እንደምታዩት ወደዚህ ፔጅ ያስገባናል። ከላይ እዚህ ጋር የፕሮፋይላችሁ አይከን አለ። እኔ ሄኖክ ብዬ ስለከፈትኩኝ ኤች ነው የመጣልኝ። የእናንተ ደግሞ በስማችሁ ያመጣላችኋል ማለት ነው። ስለዚህ ፕሮፋይላችንን አንዴ እንጫነዋለን። ከስር ሴቲንግ የሚል አለ። ሴቲንግ የሚለውን እንጫነዋለን። እዚህ ጋር ነው ቻናላችንን ብራንድ የምናደርገው ማለት ነው። ብራንድ ካደረጋችሁ ዩቲዩብ ቻናላችሁ ላይ ቪዲዮ ለቃችሁ ገንዘብ መስራት ትችላላችሁ ማለት ነው። አሁን ይሄንን ፐርሰናል አካውንት ወደ ብራንድ ነው የምንቀይረው። ስለዚህ እዚህ ጋር እንደምታዩት ክሬት ኤ ኒው ቻናል የሚል አለ። ክሬት ኤ ኒው ቻናል የሚለውን አንዴ እንጫነዋለን ማለት ነው። እዚህ ጋር ነው የቻናላችሁን ስም ታስገቡት። እዚህ ጋር ቻናላችሁ እንዲሆንላችሁ የምትፈልጉትን ስም ታስገባላችሁ ማለት ነው። እዚህ ጋር ለምሳሌ እኔ ለእናንተ ለማሳየት ያክል ሀገሬ ሚዲያ ለዋለው ማለት ነው። እዚህ ጋር እንደምታዩት አስገብቻለሁኝ። እናንተም በዚህ መልኩ የእናንተ የዩቲዩብ ቻናል እንዲሆንላችሁ የምትፈልጉትን ስም እዚህ ጋር ታስገባላችሁ ማለት ነው። ከላይ ደግሞ ሴሌክት ፒክቸር የሚል አለ። ከላይ እዚህ ጋር ያከበብኩላችሁ ቦታ በመንካት ፕሮፋይል ፒክቸር ማስገባት ትችላላችሁ። የራሳችሁንም ሊሆን ይችላል። የፈለጋችሁትን የፕሮፋይል ፒክቸር
ለዩቲዩብ ቻናላችሁ ታስገባላችሁ ማለት ነው። እናንተ ማስገባት ትችላላችሁ። በዚህ መልኩ ካስገባችሁ በኋላ ከስር ክሬት ቻናል የሚል አለ። ክሬት ቻናል የሚለውን እንጫነዋለን። እዚህ ጋር እንደምታዩት ብራንድ የዩቲዩብ ቻናል ከፍተን ጨርሰናል። ከዚህ በኋላ ቪዲዮ ዩቲዩብ ላይ መጫን ትችላላችሁ። ሞኔታይዝ ሆናችሁም ከዩቲዩብ ገንዘብ መስራት ትችላላችሁ ማለት ነው። በዚህ መልኩ ነው ብራንድ የዩቲዩብ ቻናል የሚከፈተው። ይሄን ቪዲዮ እንደወደዳችሁት እርግጠኛ ነኝ። ከወደዳችሁት ታዲያ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በሌላና በአስተማሪ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።